Everything you're seeing right now made by AI. The camera angles, cuts, typography, all of it. And here is the crazy part. I used just one prompt into Google's AI. It built the entire video. ያ ሮ ፉቴጅ በምን አይነት መንገድ ኤዲት እንደተደረገ አይታችኋል። እያንዳንዱ ኢፌክት፣ ዙምን፣ የካሜራ እንቅስቃሴ፣ ከሰብጀክቱ በስተጀርባ ያሉ ቴክስቶች የቱንም ቢሆን በአፍተር ኢፌክት ወይም የሆነ ኤዲቲንግ ሶፍትዌር ተጠቅሜ አይደለም የሰራሁት። በጉግል ኤአይ የትኛውንም ቪዲዮ ኤዲት ማድረግ የምንችልበት ሁኔታ ላይ ደርሰናል። ሶ ወደ ቪዲዮ ከመግባታችን በፊት የተወሰነ ኮንቴክስት ልስጣችሁ። ጉግል እንደምታውቁት ፍሎ የሚባል የኤአይ ቪዲዮ ቱል አለው እና አክሰስ የምታደርጉት በጉግል ላብስ በኩል ነው። አብዛኞቹ ሰዎች ይህን የሚጠቀሙት ፍሮም ስክራች ቪዲዮችን ጀነሬት ለማድረግ ነው። ግን በውስጡ ራይት ናው ማንም ያላወራበት ሞድ አለ። ኦልሬዲ ሪከርድ ያደረጋችሁትን ቪዲዮ አፕሎድ ታደርጋላችሁ እና ይህ የኤአይ ቱል እንደገና ከት እያደረገ የካሜራ እንቅስቃሴንና ታይፖግራፊን እየጨመረ ያለቀለት ኤዲትድ የሆነ ቪዲዮ ይሰጣችኋል። ለዚህ የምጠቀመው ሞዴል ጀሚናይ ኦምኒ ወይም ኦምኒ ፍላሽን ነው። ስታርት ቱ ፊኒሽ ሁሉንም አሳያችኋለሁ። ሴትአፕ፣ ትክክለኛውን ፕሮምፕት እና በምን አይነት መንገድ እንደምጠቀሙ እናያለን። ኦራይት፣ የመጀመሪያው ስቴፕ ስሩ ጉግል ላብስ ፍሎን አክሰስ ማድረግ ነው። ዳይሬክት ሊንኩን ከታች ታገኙታላችሁ። ፎር ዲስ ቱ ወርክ ዩኤስ ላይ ቤዝድ ያደረገ ቪፒኤን ኮኔክት ማድረግ አለብን። የጉግል ፍሎ ለአንዳንዶቻችሁ እየሰራ እንዳልሆነ የተወሰኑ ኮሜንቶችን አይቻለሁ። እኔ የምጠቀምበትን ዌይ ላሳያችሁና የማይሰራበት ምክንያት አይኖርም። ሶ ወደ ሊንክ ውስጥ ከመግባታችን በፊት እንዳልኳችሁ ቪፒኤን ያስፈልገናል። ክሮም ላይ ሆነን ኤክስቴንሽን ደን ቪዚት ክሮም ዌብ ስቶር ሲምፕሊ ቪፒኤን ብላችሁ ሰርች ማድረግ ነው። ከዛ የመጀመሪያውን ፍሪ ቪፒኤን ፎር ክሮም የሚለውን ኢንስታል አድርጉት። እኔ ኦልሬዲ ኢንስታል አድርጌዋለሁ። ከዛ ኤክስቴንሽን ውስጥ ገብተን ዳውንሎድ ያደረግነውን ቪፒኤን እናገኘዋለን። ደን ቤዝድ ኦን ዩኤስ ኮኔክት እናድርግ። አሁን ቀጥታ ዶክመንት ውስጥ ባስቀመጥኩላችሁ ሊንክ ዌብሳይቱን አክሰስ ማድረግ ትችላላችሁ። ከዛ ክሬት ዊዝ ጉግል ፍሎው በራሳችሁ ኢሜል ሳይኒን ካደረጋችሁ በኋላ ወደዚህ ኢንተርፌስ ያመጣችኋል። ባይ ዘ ዌይ ዋንስ ከገባችሁ በኋላ ቪፒኤኑን ዲስኮኔክት ማድረግ ይቻላል። ኦኬ፣ ኒው ፕሮጀክት የሚለውን ክሊክ እናደርግ። ይህን ክሊን የሆነ ወርክ ስፔስ ይሰጣችኋል። ኦቨርቲንክ አታድርጉት። እዚህ ውስጥ ሁለት ነገሮችን ብቻ ነው የምንፈልገው፣ የእኛን ፉቴጅ ድሮፕ የምናደርግበትና ፕሮምፕቱን የምንጽፍበት ቦታ። ምናልባት እንደ ቲፕ የምነግራችሁ ያንን የቫይራል ኤዲት ሴንስ ለማግኘት ቨርቲካሊ ለመቅረጽ ሞክሩ። ላንድስኬፕ ቢሆንም ሰፋ ያለ ቦታ ይኖረዋል እነዚያን ታይፖግራፊስ ለማካተት። ኢዘር ዌይ በሰጣችሁት አስፔክት ነው ዲዛይኑን የሚሰራው። ኦኬ፣ ፍሮም ሂር የፕላስ አይከኑን ክሊክ አድርገን አፕሎድ ሚዲያ። አሁን መቀየር የምትፈልጉትን ሮ ፉቴጅ ማስገባት ነው። አንዴ ክሊክ ስታደርጉት በዚህ መንገድ ይከፍተዋል። ከታች እንደምታዩት ከ10 ሰከንድ በላይ የሆነ ክሊፕ ኤዲት ማድረግ አትችሉም። ሶ እስከ 10 ሰከንድ ትሪም ማድረግ ይኖርብናል። ደን ፕሮምፕት የምናስገባበት ቦክስ ይመጣል። ይህም ኤግዛክት ፕሮምፕትን የምንጠቀመው እናንተ በቀላሉ ኮፒ ማድረግ እንድትችሉ ዶክመንት ውስጥ አስቀምጥላችኋለሁ። ግን እያንዳንዱ ፓርት ለምን እንደተቀመጠ ልንገራችሁ፣ ምክንያቱም ከራሳችሁ ስታይል ጋር አዳፕት እንድታደርጉ ያስችላችኋል። ለምሳሌ የካሜራ አንግል ወደ ተለያየ አንግል እንዲቀይረው ሃይ አንግል፣ ሎ አንግል፣ ከግራ ወደ ቀኝ ሊሆን ይችላል። ይሄ በአንድ መስመር የተጻፈ ፕሮምፕት በአንድ የማይንቀሳቀስ ትራይፓድ የቀረስኩትን ቪዲዮ ወደ 3 የካሜራ አንግል ይቀይረዋል። ሌላው ካፕሽን ዲዛይን። በዚህ ሴናሪዮ ካፕሽንስ ዋና የእይታ አካል መሆን አለባቸው። ኢምፖርታንት የሆኑ ቃላቶች ትልቅ መጠን ያላቸው የዲዛይን ክፍሎች ይሆናሉ። ሌየር ቴክስት፣ ፎርግራውንድ ኤንድ ባክግራውንድ ከለሩንም ቀጥታ ከምጠቀመው ፉቴጅ ላይ እንዲወስድ እና ሙሉን ፓሌት በዛ ሲን ዙሪያ ቢውልድ እንዲያደርግ ይነግረዋል። ኦራይት፣ ይህን ያህል ካልን ጀነሬት ወደ ማድረጉ እንሂድ። የተወሰነ ታይም ይወስድበታል። ኢንዲስ ኬዝ ፍሎ ቪዲዮን ይሰጠኛል፣ ግን በዙሪያው ያለ ነገር ሁሉ ተምኔል፣ ስቲል ግራፊክስ፣ ስቲል ፎቶሾፕ ላይ ቢውልድ ማድረግ ይኖርብኛል። በዛው ፎቶሾፕ ውስጥ ብዙ ሰዓት ሴቭ ሊያደርግላችሁ የሚችለውን ቱል ላሳያችሁ። ኤክስፊል ፎቶሾፕ ፕላጊን። ሲምፕሊ አይዲያው በተለምዶ የኔ የኤአይ ወርክ ፍሎ ወደ 15 የብሮሰር ታቦች ይጠጋል። የሆነ ቦታ ጀነሬት አድርጋለሁ፣ ዳውንሎድ አድርጌ ሌላ ቦታ ሪአፕሎድ፣ ከዛ ኤክስፖርት፣ ከዛ ድጋሚ መመለስ። ይህ ፕላጊን ሁሉንም የኤክስፊል ሞዴል ላይብራሪ ጂፒቲ ኢሜጅ 2 ናኖ ባናና ፕሮ ሊሆን ይችላል በቀጥታ ወደ እናንተ ካንቫስ ያመጣዋል። ኦኬ፣ እንዴት ሴታፕ እንደምታደርጉ እና አንዳንድ ፊቸሮቹን አሳያችኋለሁ። xfield.ai ላይ ከገባችሁ በኋላ ከላይ በፕላጊንስ ታብ ስር አዶቤ ፎቶሾፕ የሚለውን ክሊክ እናድርግ። ፍሮም ሂር ቀጥታ ዳውንሎድ ማድረግ ነው። አሁን ይህንን የሲሲኤክስ ፋይል ZXP ኢንስታለር ተጠቅመን እዛ ላይ ድሮፕ እናደርገዋለን። ናው ፎቶሾፕን ከከፈትን በኋላ በፕላጊንስ ስር xfield የሚል ታብ እናገኛለን። ኢዝሊ ሴታፕ ማድረግ እንድትችሉ ዳይሬክት ሊንኩን ከታች አስቀምጠዋለሁ።
ሶ እዚህ ጋር የመጀመሪያው ኢሜጅ ጀነሬሽን ናኖ ባናና ፕሮን ወይም ጂፒቲ ኢሜጅ ቱን ተጠቅመን ለዚህ ቪዲዮ የሚሆን ተምኔል ፍሮም ስክራች መስራት እንችላለን። ሌላው በጣም ያስገረመኝ ሪል ታይም ኤአይ የሚለው ኦፕሽን ነው። ላይቭ የእናንተ ካንቫስ ላይ ድሮ እያደረጋችሁ ኦን ዲ አዘር ሳይድ ከእናንተ ድሮይንግ ጋር ሲንክሮናይዝድ የሆነ የቪዥዋል ስታይል ይሰጣችኋል። ስታይሉን ወደምትፈልጉት መቀየር ኤንድ ምን አይነት ሙድ ነው እንዲኖረው የምትፈልጉት ፕላስ ከለሩንም ያካታል። ሞካፕ ስቱዲዮ ደግሞ ኦልሬዲ ካሉት ቴምፕሌቶች ውስጥ ተጠቅማችሁ በምትፈልጉት አስፔክት ሬሾ የራሳችሁን ፕሮዳክት አስገብታችሁ ጀነሬት ማድረግ የምትችሉበት ኦፕሽን ነው። ዲኮምፖዝ የሚለውን ፊውቸር አስገራሚ ነው። የሆነ ግራፊክስ አፕሎድ ታደርጋላችሁ ደን እያንዳንዱን ሌየር ባይ ሌየር ይከፋፍለዋል። ከዛ የዛን ስፔሲፊክ ሌየር ለምሳሌ ቴክስት ከሆነ ፎንት ከለር ወይም ቋንቋውን መቀየር ያስችላችኋል። በሌላ በኩል የአንድን ኢሜጅ አንግል መቀየር ከፈለጋችሁ ኢሜጃችሁን ካስገባችሁ በኋላ በዚህ ኮንትሮለር ወደምትፈልጉት አንግል መቀያየር ትችላላችሁ። አፕስኬል ማድረግ ሌሎቹን እናንተ ኤክስፕሎር አድርጓቸው። ቤዚክሊ ዴይ ቱ ዴይ በምትጠቀሙት ሶፍትዌር ላይ የሚገጠም የኤአይ ስቱዲዮ አድርጋችሁ አስቡት። ቼክ አድርጉት እና ምን እንደምታስቡ ኮሜንት ላይ አሳውቁኝ። ኦራይት ወደ ቪዲዮ ስንመለስ ጀነሬት አድርገው ጨርሷል። እንደምታዩት ፉቴጁን እንደገና ከት አድርጎ የካሜራ እንቅስቃሴን ጨምሮ እያንዳንዱን ቴክስት በተገቢ ቦታ ላይ አስገብቶ የመጨረሻውን ቪዲዮ ሰጥቶናል። I think በጥሩ ሁኔታ ኤዲት አድርጎታል። Everything you're seeing right now made by AI. The camera angles, cuts, typography, all of it. And here is the crazy part. I used just one prompt into Google's AI. It built the entire video. That's it. አንድን ሮ ፉቴጅ ኤአይ ተጠቅመን ኤዲትድ ወደሆነ ቨርዥን የምንቀይርበት ወርክ ፍሎ ይህን ይመስላል። ስሩ ጉግል ፍሎ የእኛን ቪዲዮ አፕሎድ እናደርጋለን። ፕሮምፕቱን ካስገባን በኋላ ጀነሬት። አንድ ፕሮምፕት 1 ደቂቃ ዜሮ ኤዲቲንግ። ሁሉንም ፕሮምፕት ከታች ታገኙታላችሁ። ቪዲዮ ሄልፕፉል ከነበር ሰብስክራይብ ማድረጋችሁ እንዳትረሱ፣ ምክንያቱም በየሳምንቱ እንደዚህ አይነት የኤአይ ቱሎችን እየሞከርኩ ለእናንተ ሼር አድርግላችኋለሁ። ቴንክስ ፎር ዋቺንግ። በሚቀጥለው እንገናኝ። አይ ቲንክ የቀር ነገር የለም። ፔስ